የልመና ቪዲዮ ስለሆነ ልታሳልፉት ነው አይደለ? ሁሉም ሰው የሚገባው ይሄ ነገር ሲደርስበት ቤቱ ሲመጣ ነው። የእህታችን ወይም የእናታችን ታሪኩ ሁለት ነው የሚያሳዝነው። ይሄው 5 ዓመቷ ዲያሊሲስ እያደረገች በሱ በተጨማሪ ደግሞ ከዛሬ 8 ወር በፊት ደግሞ ባለቤቷን አታለች። በሁለት ሀዘን ላይ ነው ያለችው። ባለቤቷን አታለች። በስቃይ ላይ ነው ያለችው። በሳምንት 2 ዲያሊሲስ ታደርጋለች። በጣም ህመም አለው፣ ወጪ አለ፣ በጣም ብዙ ነገር አለ እና ይህንን ነገር እያያችሁ ማለፍ ትችላላችሁ ብዬ አላስብም። በተለይ እናታችሁን የምትወዱ እህት ያላችሁ፣ ሰብአዊነት የሚገባችሁ ታማችሁ የምታውቋላችሁ። ስለዚህ እባካችሁን ይህን ቪዲዮ እንዳታሳልፉት። እግዚአብሔር ሁላችሁንም ካልታሰብ አደጋ፣ ከህመም አልጋ ላይ ከመውደቅ የሰው ፊት ከማየት ማርያም እንምላችሁ ይሰውራል። ብዙዎች ናችሁ፣ በጣም ብዙ ሚሊዮን ሰዎች ናቸው ይህንን ቪዲዮ የምትከታተሉት። እናንተ ጥቂት ገንዘብ የምትሰጡትን እህታችንን ኩላሊቷን እንድትታከም ያገኘችውን ኩላሊት በናገኘው ገንዘብ እንዲቀየርላት እናም እስከዛ ድረስ ደግሞ ዲያሊሲሷን ማድረግ እንድትችል ያደርጋታል። ከልቤ ነው የምላችሁ። እንደዚህ አይነት ቪዲዮ ስሰራ ለመጀመሪያ ጊዜ ነው ሰው ፊት ስቆም ማለት ነው። አሁንም የምላችሁ እግዚአብሔር ሰው ፊት አያቁማችሁ። በምትችሉት አቅም ከታች በሚቀመጥላችሁ ንግድ ባንክ አካውንት የምትችሉትን እያደረጋችሁ በጭንቀት በሐዘን ባለቤቷን በሞት ተነጥቃ አልጋ ላይ ሆና በህመም የምትሰቃየውን 2 ኩላሊቶቿ ፌል አድርገው በዲያሊሲስ የምትሰቃየውን ይችን እህታችንን እንታደጋት ስል በእግዚአብሔር ስም ጠይቃለሁ። ሙስሊም ክርስቲያን፣ ሁላችሁም ሃይማኖት፣ ዘር፣ ብሔር ሳትለዩ ሰው ስለሆናችሁ ብቻ የበኩላችሁን አድርጉ ስል ሁላችሁንም በየሃይማኖታችሁ ለምናችኋለሁ።